ፀጉራቸውን ይዘው ግጭ ግጭ ያደርጓቸውና ስልካቸውን ከፈለጉት ይወስዱታል። ስልካቸውን ካልፈለጉት ደግሞ በዛ በከስከስ ጫማ ክስክስ አድርገው ይረግጡታል። 20 እና 30 ሺህ ብር አውጥቶ ሰው አመት ሙሉ ሰርቶ ነው 20 30 ሺህ ብር የሚያገኘው የገጠር ወጣት ማለት ነው። ይሄ የምላችሁ በገጠር ነው፣ በከተማ እንዳይመስላችሁ። ሰላም ሰላም፣ ውድ የቲጂ ባላገሯ ዩቲዩብ ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ኢትዮጵያ ለቫኬሽን በሄድኩበት ሰዓት ያጋጠመኝ ነገር ልነግራችሁ ነው ማለት ነው። ብዙዎቻችሁ አሁንም ኢትዮጵያ ትሄዳላችሁ ማለት ነው። ቫኬሽን በምትሄዱበት ሰዓት በዚህ ሰዓት አለባበሳችሁን የምትይዙትን ነገር መጠንቀቅ አለባችሁ ማለት ነው። እና እኔ የገጠመኝ ራሱ ምንድነው አሁን አዲስ አበባ ውስጥ ሌቦች አሉ፣ ብዙ ፍተሻዎች አሉ አዲስ አበባ ላይ ማለት ነው። ማለት ያው ኪሳችሁን የሚፈትሹት ኪስ የሚገቡ ሰዎች አሉ፣ የሚያደነዝዙም ሰዎች አሉ ይባላል። እግዚአብሔር ይመስገን አላጋጠመኝም። ነገር ግን ማለት ነው በየክፍለ ሀገሩ በየጫካው ወታደር መንግስታችን አስቀምጧል። እና የአዲስ አበቦቹን የምትወዱበት የአዲስ አበቦቹን ሌባ የሚባሉትን የምታመሰግኑበት ትልቅ ነገር ነው የሚያጋጥማችሁ ማለት ነው። እና ዝንጥ ብላችሁ የምትወጡ ከሆነ ያስቆማችኋል። ቅማንቴ በአማራ ክልል የኦሮሚያ ወታደር ነው ያለው ማለት ነው። እና በኦሮምኛ አክሰንት ነው የሚያስቆማችሁ። በአማርኛ ነው ግን በኦሮምኛ አክሰንት ነው፣ ያው ታውቁታላችሁ ማለት ነው። እና ከአንዴ ሁለት ጊዜ አስቆመውኝ ያውቃሉ። የአንደኛው በጣም ከባድ ነበረ። ከሰው መሀል ነው ያስቆመኝ። አሳልፈኝ አልኩት፣ አላሳልፈኝም ማለት ጥፋት አጥፍታል እያለ በጣም በቃ አበሳጨኝ ማለት ነው። እና እንዴ እኔ እኮ ያለሁት ሀገሬ ላይ ነው፣ ቤተሰቤን ጠይቅ ነው የመጣሁት። ያው ያየኝ አይቶኛል። በቃ አንደኛ አለባበሴ ትንሽ ከነሱ ከለሬም አልተቀየረም ነበረ። ቁማንተ ጥፋት አጥፍታ ይለኛል። ወታደር ሀገር ሊያስከብር ነው እንጂ ሴትን ጫካ ላይ አስቆሞ ልጠይቅ ነው እንዴ መንግስት የቀጠረው? ይሄንን መንግስት ያውቃል ትላላችሁ? እና ይሄንን ነገር አጋጥሞኛል። ልክ ሀገር ቤት ስትሄዱ፣ በተለይ ገጠር ስትሄዱ ኬላ የተዘጋጀው በቃ ድሮ ምንም ማታስቡት ቦታ ላይ ነው፣ የማትጠብቁት ቦታ ላይ ኬላ አለ። እዛ ላይ ያስቆማቸዋል። ኬላም አይደለም ኬላው ያስቆማቸው መታወቂያ ነው የምጠይቀው። ጫካ ነው በቃ እኛ አሁን አስፋልቱን ልፍ ብለን እጥፍ የምንልበት ለሌላ ነገር ለአደጋ እንኳን የምንፈራው ቦታ ብቻችንን የማንሄድበት ቦታ ላይ ነው። ድንገት ከጫካው ብቅ ይላል። ጦጣና ዝንጀሮ ነበር ድሮ ብቅ የሚልብን ማለት ነውና ተወልጄ ባደኩበት ሀገር ከሌላ ሀገር የመጣ ወታደር ለዛውም ሀገርና ሕዝብን እንዲጠብቅ እየተቀጠረ እኔን አስቁሞ አላሳልፈኝ ብሎኝ ያውቃል። አንደኛ ይሄ መጀመሪያው ነው። ብዙ ሰዎች ነበሩ በቃ አይ በቃ አንተ ለባንዲራ አይደል የቆምከው፣ ስለ ባንዲራው አሳልፈኝ ብዬ አለፍኩኝ። ሰው ብዙ ሲሆንበት ጸጥ አለኝና አለፍኩ። በሁለተኛ ቀን ደግሞ የጥምቀት 3ኛ ቀን 4ኛ ቀን ነበር አቡነ አረጋይ ቆይቼ፣ አቡነ አረጋይ ንግስ ነበረ እዛ ቆይቼ ከአንድ ሰው ጋር እያለፍኩ ነው። እና አዲስ እየተሰራ ያለበት ቤት ውስጥ እኔና አንድ ሰው ብቻ ነው። ሊሸኘኝ ነው እሱም አካባቢ ደስ አይልም፣ ይሄንን ቦታ ላሻግርሽ ብሎኝ የማውቀው ሰው ተከትሎኛል ማለት ነው። እና ምን አደረገ? ድንገት የተሰራ ካለ ቤት ውስጥ ምንም አትጠብቁም፣ በቃ መሳሪያ ይዞ ብቅ አለና አታ ሚዲሉ ኩ እንዴ ምን ነው አለው። ከኔ ጋር የነበረው ሰው የሱም የህግ ኃላፊ ነው፣ ስለ ህግ አዋቂ ነው በቃና ከተማ ላይ ነው የሚኖረው። ከዛ እና ከፈለክ መታወቂያ ያሳያለሁ። ምንድነው እቴና ልሸኛት ነው አሉ ማለት ነው። አታ ታውቀዋለህ አለ። እና ሳላውቀው ነው ታዲያ እንደ ያበረን ሜዳው አውቀዋለሁ አልኩት። ይዲ በቃ አለኝ ማለት ነው። እና ከዛ እየገረመኝ ወደ ቤተሰብ ሄድኩኝ። የዛ ቀን ምንም አይለይም እውነት አለባበሴን በመጀመሪያው ተቀጥቻለሁ። የለበስኩት ምንም አይደለም ስነግራችሁ፣ ግን የከተማ ሰው ከሌላ ቦታ እንደመጣው ያስታውቃል። ቱታ በቃ ከናላባሹ ለብሼ ቦርሳ ይዣለሁ፣ ከፍ ያለ ቦርሳ ይዣለሁ። በዛ ነው የተከራከረኝ። ሚኒ አንተ የት ሄዳለህ? ከተማ ነው። ከተማ ምን ያለ
እንዴ በቃ ከተማ እንዴ ሰው ሁሉ እየሄደ አይደለ እንዴ አልኩት። ለምን ያንተ ጥፋት ያጠፋል? እኔ መች አጠፋሁ? ምን አጠፋሁ? እስኪ ጥፋቴን ንገረኝ። ጅንበል አጥፍታል። አቆም። ይሄው ቆምኩሽ። ምን ልታዘዝ? ይህን ብለህ በቃ አንተ ቁም። ኧረ ጉዴ! ኧረ ሀገሬ ያልኩኝ ማርያምን፣ ውሸቴን አይደለም። ተወልጄ ባደኩበት ቦታ ነው። እና ደግሞ ወንድሞቻችን ሰላማዊ ወንድሞቻችን ማለት ነው በሰላም መኖር አልቻሉም ማለት ነው። እኔ አሁን ሰላማዊ ልጅ እንደዚህ እናቶች ወጣት ልጆቻቸውን ወደ ከተማ ልከው ይመጣልናል በጊዜ ካልመጣ የሚያስቡት ሀሳብ ልነግራቸው አልችልም። ይይዟቸውና ጸጉራቸው ካደገ በተለይ እንዲህ ጸጉራቸውን ይዘው ግጭ ያደርጓቸውና ስልካቸውን ከፈለጉት ይወስዱታል። ስልካቸውን ካልፈለጉት ደግሞ በዛ በከስክስ ጫማ ክስክስ አድርገው ይረግጡታል። 20 እና 30 ሺህ ብር አውጥቶ ሰው አመት ሙሉ ሰርቶ ነው 20 30 ሺህ ብር የሚያገኘው የገጠር ወጣት ማለት ነው። ይሄ የምላችሁ በገጠር ነው፣ በከተማ እንዳይመስላችሁ። የገጠር ወጣት 20 30 ሺህ ብር ለማግኘት አርሶ ጤፍ ዘርቶ ወይ ሽንኩርት ተክሎ ስንት ጊዜ መከራውን አይቶ ነው በአመት እንደምንም አጠራቅሞ ነው ልብሱን ትቶ ስልክ የሚገዛው ማለት ነው። እንደ ሰው መረጃ ለማግኘት ለዛ ኢንተርኔት እንኳን የለም። ስንትና ስንት ሀገር ሄደው ኢንተርኔት ጠልፈው ነው ትንሽ መረጃ ለኛ እንኳን ቤተሰቦቻችን ድምጽ የሚያሰሙን ማለት ነውና እንደዚህ እያደረጉባቸው አይቼ በጣም አዝኜ ነው የመጣሁት። ሀገራችን ወዴት እየሄደች እንደሆነ ሳስበው በጣም ነው የሚከብደኝ። በቃ ለምንድን ነው ሀገሬ አልገባም እንዳል ለምን ወዴት እሄዳለሁ? ከእናት ወዴት ይሸሻል? አቅመ ደካማ ቤተሰቦች አሉን። እነሱን አለመጠየቅ አይቻልም። ስለዚህ ሀገራችን ወዴት እያመራች ነው? እኛስ ምንድነው ቀጣይ ተስፋችን ምንድነው? እንዴት ነው በቃ ያዝነውን እንኳን ያለንን እንኳን ኢንቨስት አድርገን ስራ መስራት እንኳን የማይቻልበት ሁኔታ ነው ያለውና የት ትሄዳለህ? ወዴት ትሄዳለህ? ምን ይዘሃል? ምን ጭነሃል? ከአዲስ አበባ ወደ ገጠር፣ ከገጠር ወደ አዲስ አበባ ምንም ነገር ተይዞ መሄድ አይቻልም። እና ስለሱም ደግሞ እነግራችኋለሁ እንዴት ከአዲስ አበባ የኔ ትውልድ ከተማ ድረስ እንዴት እንደደረስን የሆነ ዕቃ ጭነን ልነግራችሁ አልችልም ማለት ነው። እና ይሄንን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ እንዲሁም ደግሞ ዩቲዩብ ቻናሉን ሰብስክራይብ አድርጉት። ቲጂ ባላገሯ ዩቲዩብ ቻናል እያደገ እንዲመጣ የእናንተ አስተዋጽኦ ያስፈልገዋልና አሁንም ሰብስክራይብ ማድረጋችሁ፣ ድጋፋችሁ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ አይለኝ። ስለምትከታተሉኝ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ። ባይ ባይ።